introduce myself እንዲህ ካላችሁ በኋላ ማለት የሚገባችሁ ስለራሳችሁ name born place profession ወይም ደግሞ experience መግለጽ አለባችሁ ራሳችሁን introduce ታደርጉ አጠር ባለ መልኩ መሆን አለበት ወይም ደግሞ ከሌሎቹ ኢንተርቪወሮቹን የናንተ ለየት ያለ ተመራጭ ያደርጋችሁ የሚችል ስኪል ካለ ማብራችሁ መጥቀስ ወደ ሁለተኛው ጥያቄ ልለፍና ሁለተኛው ለምን እንቀጥራለን የሚለውን ጥያቄ ነው why should we hire you ለምን እንቀጥራለን የሚለው ነው ስለዚህ ለዚህ ጥያቄ መልስ ለመስጠት I have good knowledge on my profession በሙያ ላይ ጥሩ ዕውቀት አለኝ የሚለውን መልስ ታደርጋላችሁ ሌላውም to solve or to overcome challenges and problems to solve challenges to overcome challenges ብላችሁ መልስ ትችላላችሁ I believe in teamwork በቲምወርክ አምናለሁ ሃርድ ወርከር ነኝ በዚህ በእነዚህ አማካኝነት በእነዚህ ክራይቴሪያዎች አማካኝነት እኔ ተመራጭ ሆናለሁ ብላችሁ የምታስቡትን ፖይንቶች ሊስት ማድረግ ነው ስለዚህ ለምን እንቀጥራለን ለሚለው ጥያቄ መልስ ለመስጠት የራሳችሁን ፕሮፌሽን ቅድሚያ ማድረግ አለባችሁ የተለያዩ ቻሌንጆችን ለማየት የሚለውን አብራችሁ ሊስት ማድረግ ትችላላችሁ ማለት ነው ወደ ሶስተኛ ጥያቄ ልለፍ ሶስተኛ what is your strengths and weakness ጥንካሬና weakness ምንድነው አሁን እዚህ ላይ ከባዱ ፓርት my weakness የሚለው my weakness ብላችሁ ኤክስፕረስ የምታደርጉት ነገር ምንድነው የራሳችሁ weakness እንዳትቀጠሩ ሊያደርጋችሁ ይችላል ስለዚህ የራሳችሁ weakness ስትገልጹ indirectly strengths መሆን አለበት ነው ለምሳሌ አንድ weakness type ሊስት ላድርግላችሁ I concentrate only on one job አንድ ስራ ላይ ነው concentrated ማድረገው ያው indirectly ለምን ሌሎቹን ማየት አለብኝ የሚለው እንደ weakness መውሰድ ይቻላል ግን አንድ ስራ ላይ ነው already የሚሰጥ ስለዚህ ኢንዱስትሪንግ indirectly ማለት ነው ሌላው weakness type example በብዛት ሊሆን የሚችለው I expect others to work hard as I do ሌሎቹም እኔን ጠንክሬ እንደምሰሩ ይሰራሉ ብዬ ኤክስፔክት አደርጋለሁ ስለዚህ እንደነዛ አይነቶች weaknessoች my weakness ብላችሁ ኤክስፕረስ ማድረግ ትችላላችሁ ስለዚህ my weakness is I only concentrate on one job and I expect others to work hard as I do እንደነዛ አይነት ኤግዛምፕሎችን መጥቀስ ትችላላችሁ በራሳችሁ መልኩ ማለት ነው ሌላው strings የሚለው ነው strings የሚለው ኦሬዲ ታውቁታላችሁ ያስባለሁ ፓንክቹዋል ነኝ ሃርድ ወርከር ነኝ ፓቴንት ነኝ ሰዓት አከብራለሁ ጠንካራ ሰራተኛ ነኝ ታጋሽ ነኝ እንደነዛ አይነት ነገሮችን የራሳችሁ strings መጥቀስ ትችላላችሁ ሶፍትዌር ስኪል ላይ ጥሩ ስኪል አለ የሚለው እንደነዛ አይነቶች strings መጥቀስ ይችላል ስለዚህ ሶስተኛው ጥያቄ strings እና weakness የሚለው ላይ በዚህ መልኩ መለስ ይቻላል ማለት ነው ሌላው አራተኛው ጥያቄ what is your expectation from this job ከዚህ ስራ ምን ትጠብቃለህ ነው የሚለው ስለዚህ I expect new things over the period of time የሚለው መመልስ ማድረግ ትችላላችሁ good experience I will gain a good experience ሌላው payment ወይም ደግሞ ሳላሪ ያገኝበታለሁ ብላችሁ expect የምታደርጉት ነው ስለዚህ what you expect from this job ሲባል ቀጥታ ደሞዝን ኤክስፔክት ማድረግ ከሚለው በፊት አዲስ ነገር ለመማር አዲስ ቻሌንጅ የስራ ልምድ ኤክስፒሪየንስ ለመውሰድ እንዲሁም ፔመንት ምክንያቱም ያንዳንዱ ስራ ያለ ፔመንት የሚሰራ የለም ስለዚህ ኤክስፔክት የምታደርጉት እንደነዚህ አይነት ኤክስፔክቴሽን በራሳችሁ መልኩ መግለጽ ይቻላል አምስተኛ ጥያቄ ሊሆን የሚችለው what motivates to do a good job ስለዚህ ምን ሞቲቬት ያደርጋል ጥሩ ስራ ለመስራት የሚለው ነው ሰልፍ ሞቲቬትድ ወይም ነው በራሴ ነው ተነሳሽነት ያለኝ ጥሩ ስራ ለመስራት ለምን I have passionate to do job ስራ ለመስራት ያለኝ ፍቅር ጥሩ ነው በራሴ ሞቲቬትድ ሆኜ ነው የምሰራው ስለዚህ what motivates you to do a job ለሚለው I'm self motivated to do job ብሎ ማለት ይቻላል ነው ሌላው ስድስተኛው ጥያቄ what do you know about our company የተለያዩ ባንኮች ቪዥን አላቸው የተመሰረቱበት ዓመተ ምህረት ቅርንጫፍ ብዛት የሰው ኃይል ብዛት እንደነዚህ አይነት ነገሮች አሉ ስለዚህ ጉግል ላይ ገብታችሁ ስለ ያንዳንዱ ኢንተርቪው ስለምታደርጉበት ካምፓኒ ኢንፎርሜሽን መሰብሰብ ያስፈልጋል ማለት ነው ስለዚህ what do you know about our company ሲባል ዝም ማለት ሳይሆን የተለያዩ መረጃዎችን አሰባስቦ መግባት ያስፈልጋቸዋል ስለ ኢንተርቪው ስለምታደርጉበት ካምፓኒ ስፔሲፊካሊ ማለት
ሰባተኛው ጥያቄ ቢያዝኩት what is your salary expectation? salary expectationአችሁ ምን ያህል ነው? አሁን በብዛት መልስ ሊሆን የሚችለው my salary expectation is as a scale of our company ወይም ደግሞ የካምፓኒውን ስኬል መሰረት አድርጎ ብላችሁ ልትመልሱ ትችላላችሁ። ከዚህ ይልቅ እኔ ምለው አሁን በሌላ መልኩ ብትገልጹት የተሻለ ነው ብዬ ማስበው money is never priority over knowledge ገንዘብን ፕራዮሪቲ ከመስጠት ኖሌጅን ፕራዮሪቲ ሰጣለሁ። ስለዚህ እኔ እንዲከፈለኝ የምፈልገው ባለኝ ዕውቀትና ሮል ወይም ሚና መሰረት እንዲከፈለኝ እፈልጋለሁ ብላችሁ ብትገልጹት ይሻላል። I want to have a salary expectation according to my role and my work. ስለዚህ ወደ 7 የሚሆኑ በእንግሊዘኛ ልትጠይቁ የምትችሉትን ጥያቄዎች አየን። አሁን ወደ ሁለተኛው ክፍል በአማርኛ ኢንተርቪው ብትደረጉ ኦልሬዲ በእንግሊዘኛም በአማርኛም ቢሆን የሆኑ የበለጠ ፈርዘር ዲስከስ እንድናደርግ በሚል ነው። ስለዚህ በአማርኛ ብትጠየቁ ምን ያህል መመለስ ትችላላችሁ የሚለውን ክፍልም እናያለን። አንደኛ ጥያቄ ወደ ባንክ ለምን መቀላቀል ፈለክ ወይም ፈለክሽ ልትባይ ትችላለሽ። ስለዚህ መቀላቀል የፈለኩበትን ምክንያት በታማኝነት ለማገልገል ነው ብሎ መመለስ ያስፈልጋል። የተለያዩ ሪዝኖች ሊኖሩ ይችላሉ። የራሳችሁ አጠናክራችሁ መመለስ ትችላላችሁ። ስለዚህ ወደ ባንክ ለመቀላቀል ፈልግ በታማኝነት ለማገልገል ፈልጋለሁ፣ የስራው ፍቅር አለኝ፣ ፕሮፌሽናል ኖሌጅን በዛ ዙሪያ ነው የሚለው መግለጽ አለባችሁ ማለት ነው። ሌላው ሁለተኛ ጥያቄ እንዲሁ ልትጠይቁ የምትችሉት ለምን ወደ ባንክ ከባንክ ይልቅ የግል ስራ አትሰራም የሚል ጥያቄ ልትጠይቅ ትችላለህ። ስለዚህ የግል ስራ እንደዚህ ነው እንደዚህ ሌላ ታሪክ ከመግባት እኔ ስራው ያስደስተኛል፣ ተማመንበታለሁ፣ ደስታ ይፈጥርልኛል። ስለዚህ የባንኩም ስራ እንደ ራሴ ስራ አድርጌ ነው ማስበው። ደስታ የሚፈጥርልኝ ስራ ነው መስራት የምፈልገው፣ ፕሮፌሽን የሚፈቅድልኝ ስራ ነው ብሎ መመለስ ያስፈልጋል። ሌላው ሶስተኛ ጥያቄ ልትጠይቁ የምትችሉት ምን አይነት ላይፍ ስታይል እንዲኖር ወይም እንዲኖር ትፈልጊያለሽ? አሁን ላይፍ ስታይል ማለት በህይወት ምን አይነት ነገር እንዲኖር ትፈልጋለህ ነው። ስለዚህ ስትመልሱ ወደ ራሳችሁ ወደ ግል ህይወት ከመሄድ ይልቅ ወደ ባንክ ሪሌትድ ወይም የምትሰሩበት ካምፓኒ ሪሌትድ የሆነ መልስ ለመመለስ እኔ ባንክ ውስጥ ስራዬን አክብሬ ደስተኛ ህይወት እንዲኖረኝ እፈልጋለሁ ብሎ መመለስ ይቻላል። እንዴት ደስተኛ ህይወት ሊኖር ይችላል የሚለው ኦልሬዲ ቤተሰብ መስርቼ መኖር ፈልጋለሁ። አሁን ትዳር አለ ወይም የለሽም ተብሎ ሊጠየቅ ይችላል። አለ የሚለው መልስ ፕሪፈሬብል ነው። ምክንያቱም ቤተሰብ ያለው ሰው ታማኝ ነው ብለው ስለሚያስቡ ለስራቸውም ታማኝ የሆነ ሰው የሚፈልጉት። ስለዚህ በእነዚህ አይነት መልኩ ጥያቄዎች ልትጠየቁ ስለምትችሉ የላይፍ ስታይል ምን አይነት እንዲኖር ወይ እንዲኖርሽ ትፈልጊያለሽ ለሚለው ወይ ትፈልጋለህ ለሚለው ጠንካራ ስራዬን አክባሪና ደስተኛ መሆን በህይወቴ ደስተኛ መሆን ፈልጋለሁ የሚለው መልስ ይሆናል ማለት ነው። አራተኛ ሊሆን የሚችለው ባንክ ውስጥ ባትገቢ ምን ስራ ትሰሪ ነበር? አሁን አንድ ጥያቄ ኢንዳይሬክትሊ ምን ይጠይቃል? ይሄን ስራ ሰራለሁ ብላችሁ ሊስት እያደረጋችሁ ወደ ራሳችሁ ወደ ፐርሰናል ህይወታችሁ ከወሰዳችሁ ኦልሬዲ ያለው ሜን ፖይንት ሚስ አድርጋችኋል። ስለዚህ የዚህ ጥያቄ ዓላማው ምንድነው? ለስራው ፍላጎት አለህ ወይም አለሽ የሚለውን ለመለየት ነው። ስለዚህ ባንክ ውስጥ ባትገቢ ምን ስራ ትሰሪ ነበር የሚለው ባንክ መግባት አይቀርም። አሁን ባይሳካልኝ ግን ሌላ ስራ እየሰራው ቆያለሁ፣ ሌላ ስራ እየሰራው የባንክ ስራም ተጠባበቃለሁ ማለት አለባችሁ። ምክንያቱም እዚህ ጋር ያለው ነገር ዋናው ለስራው ያለው ፍላጎት ለመለየት ስለሚያገለግል ይሄ ጥያቄ ኮንሰንትሬት ብታረጉበት ደስ ይለኛል። ስለዚህ ባንክ ውስጥ ባትገቢ ምን ስራ ወይም ባትገባ ምን ስራ ትሰሪ ነበር ወይም ስራ ትሰሩ ነበር ለሚለው መግባት አይቀርም ግን ለመኖር ስራ ስለሚያስፈልግ ሌላ ስራ እየሰራው ተጠባበቃለሁ የሚለው መልስ ይሆናል ማለት ነው። አምስተኛ ሊሆን የሚችለው ሌላ ጥያቄ ብዙ ብር ብታገኝ ምን ትሰራለህ? አሁን ይሄ ኦልሬዲ ወደ ግል ህይወት ወይም የግል ስራ ፈጥራለሁ ምናምን የሚለው ሌላ ከስራ ከኢንተርቪው ውጪ ይሆናል። ስለዚህ ይሄ ጥያቄ ሲስተማቲክ የሆነ ጥያቄ ብዙ ብር ብታገኝ ምን ስራ ትሰራለህ ወይ ነው የሚለው። የራሴ የሆነ የግል ባንክ አቋቁሜ ሰራለሁ ማለት ያስፈልጋል። ኦልሬዲ ስለ ባንክ ነው እዚህ ጋር ያለው ነገር። ምክንያቱም የግል ባንክ አትራፊ መሆኑን አውቃለሁ፣ ታማኝ የሆነ ቢዝነስ መሆኑን አውቃለሁ የሚለውን ኤክስፕረስ ማድረግ አለባችሁ። ስለዚህ ብዙ ብር ብታገኝ ምን ትሰራለህ ወይም ትሰራለሽ ለሚለው የራሴ የሆነ ባንክ አቋቁሜ የግል ባንክ ሰራለሁ ምክንያቱም ታማኝ የሆነ ቢዝነስ ነው የሚለውን
ኤክስፕረስ ማድረግ ያስፈልጋል ማለት ነው። የኛ ባንክ ተጠቃሚ ነሽ ወይም ነህ የሚል ጥያቄ ልትጠይቁ ትችላላችሁ። ይሄ ባንኮች ሲስተማቲካሊ ያላቸውን ኢንተረስት ለዛ ባንክ ውድድር ስለሆነ ዘመኑ ለራሳቸው ባንክ ትኩረት እንዲሰጡ ለመጠየቅ ነው። ስለዚህ የኛ ባንክ ተጠቃሚ ነሽ ሲሉ ቡክ ቢኖራችሁ ከሆነ እዛ በፊት ከኢንተርቪው በፊት ስለዛ ባንክ ጥሩ ነው። ምክንያቱም ፋሚሊያር ነው ለዚህ ቤተሰብ ነው ለዚህ ባንክ። ስለዚህ ተጠቃሚ ነኝ ብሎ መመለስ በቀላሉ ይቻላል። ከነናችሁ መዋሸት አያስፈልግም። የለኝም ግን ከዚህ በኋላ ይኖረኛል። እስካሁን ድረስ እንደ ንግድ ባንክ የተለያዩ ብራንቾች ስለሌሉት በየቦታው ማግኘት ስላልቻልኩ አልከፈትኩም። አሁን ግን ባንኩ የተስፋፋ ስለሄደ ራሱን ያጠናከረ ስለሄደ አሁን የባንኩ ደንበኛ ሆናለሁ ብሎ በቀን መመለስ ያስፈልጋል። የለኝም ብሎ ዝም ካለ ግን ይሄ ጥያቄ ሚስ ተደርጓል ማለት። ስለዚህ የኛ ባንክ ተጠቃሚ ነሽ ቡክ አለህ ወይ የለህም የሚለውን በዚህ መልኩ መለስ ይቻላል ማለት ነው። ሌላው አሁን ሌሎች ባንኮች ላይም ቢሆን እንደ ከስተመር ቡክ ታወጣላችሁ። ቡክ ለማውጣት ምን ያስፈልጋል የሚል ጥያቄ ልትጠየቁ ትችላላችሁ። የተለያዩ ነገሮች አሉ። አትሊስት ግን እነዚህ ሁለቱ ቤዚክ ነገሮች ናቸው። አንደኛ የታደሰ ቀበሌ መታወቂያ በየአመቱ ሪኒውድ የሆነ የታደሰ ቀበሌ መታወቂያ ያስፈልጋል። ሌላው